ጌታዬ ለእኔ ለኃጢአተኛውና ለመላው ዓለም መስዋዕት ይሆንክልን የሰውንም አካል ለብሰህ መንግሥትህን ትተህ ላዳንከን ከክርስቲያን አገልጋይ ወንድሞችና እህቶች አንተ አባታቸው ሁን። ኦ ጌታ ሆይ አንተ ጠብቃቸው። እረኛችን በጎችህ በመቶና በሺዎች የሚቆጠሩ በዶቅልጥያኖስ እጅ እየታረዱ ነውና አንተ በእምነታቸው እንዲጠነክሩ አድርጋቸው። በእምነታቸው አጠንክራቸው የክብር አክሊላቸውን እንዲቀበሉ አንተን ለሚወዱና ሕያው እግዚአብሔር መሆንህን ለሚመሰክሩ ሁሉ እሰጣቸዋለሁ ብለህ ቃል የገባህልን የክብር አክሊልን እንዲቀዳጁ ኦ ንጉሴና ጌታዬ ሆይ ወደ አንተ ጸልያለሁ። አዋድ ማን ነው? አትፍራ፣ ከኢየሱስ ክርስቶስ ወደ አንተ ተልኬ መጥቻለሁ። ንገረኝ ጌታዬ፣ የጌታ አገልጋይ ነኝ። ጌታ እንዲህ ብሏል፣ ለምንድነው እዚህ የምትሆነው? አንተ ለመተኛት እየተዘጋጀህ ነው። በሌላ በኩል ግን ትግሉ ጫፍ ላይ ደርሷል። አሁን ተነሳና ትጥቅህን አሟላ። እንዲሁም ወደ ግብፅ አስና ወደምትባል ስፍራ መሄድ። በ37ኛው የጉዞ ቀን ላይ አቻቲላ ተብላ ወደምትጠራ ስፍራ ትደርሳለህ። በዛም ቦታ ላይ ሳሙኤል የሚባል ሰው ታገኛለህ። እርሱም አንተንና እህትህን ኤርኒን በቤቱ ይቀበላችኋል። እንዲሁም እርሱ ይነግራችኋል እንዴት ሰማዕት እንደምትሆኑ። እንደ ቃልህ ይሁንልኝ። የማፍ ደቡብ አቅጣጫ ስትሄዱ በመንገዳችሁ ላይ አንዲት አነስተኛ ታሙህ የሚባል መንደር ታገኛላችሁ። በእዛም ኃይልንና ብዙ ታምራትን በሚያደርገው በሰማዕቷ ሙራኤል አካል ትባረካላችሁ። ያንንም ስትመለከት ያልኩ ሁሉ እውነት መሆኑን ታውቃለህ። ጌታ ይቀደስ፣ ብሩክ ስምህም ይባረክ። ስለ ስምህ መስዋዕት እንደሆነና የሰማዕትነት አክሊልን እንድቀናጅ ስላጨኸኝና ስላከበርከኝ አመሰግንሃለሁ። ጌታዬ ኢየሱስ ክርስቶስ ሆይ አመሰግንሃለሁ። እንደምን አደርክ አባድር? ዛሬ ለምንድነው በጠዋት የተነሳኸው? እንደምን አደርሽ ኤርኒ፣ እንዴት ነሽ? ደህና ነኝ አባድር። ይሄ መልእክት ትናንትና ማታ ላይ ከንጉሱ የመጣ ነው። ልንቀሰቅስ ስላልፈለግን ነው። ምንድነው መልእክቱ? አልከፈትኩትም። ለምን ኤርኒ? አንቺ እኮ እህቴ ነሽ። ካንቺ የምደብቀው ነገር የለም። ምንድነው መልእክቱ? ንጉሱ የሴት ልጁ ሰርግ ላይ እንድንገኝ ጋበዘን። ትሄዳለህ? ትናንት ማታ ላይ ከንጉሶች ንጉስ በጣም አስፈላጊ የሆነ መልእክት ተቀብያለሁ። እኔን ብቻዬን ግን አይደለም የተጠራሁት፣ ነገር ግን ከአንቺም ጭምር ነው። ራቅ ወዳለና ታላቅ ወደ ሆነ ሰርግ ቦታ። እናም መሄድ ያለብንም ወደዛ ነው። ማንፍ የበረከት ምድር ቅዱሳን ቤተሰቦች የጎበኙሽና ታላቁ ቅዱስ ማርቆስ የሰበከብሽ አንቺ ታላቅ ምድር እንዴት ነሽ? እኔ አላምንም። እውነት ቅዱሳን ቤተሰቦች የጎበኙበት ስፍራ ላይ ነው ያለነው? አዎ ኤርኒ፣ ይሄ ምድር ሙሴ የነበረበት የአባቶች አባት የሆነው አብርሃምን ተቀብላ ያስተናገደች እንዲሁም ያዕቆብና ዮሴፍን ነገዱን ሁሉ የተቀበለ ስፍራ ነች። ችግሩ ግን የምመለከተው ውሃና ተክል ብቻ መሆኑ። አትፍራ አባደር። በእርግጠኝነት እግዚአብሔር ይመራናል። በእርግጠኝነት አባደር? ምንድነው? ተመልከት አባደር፣ እዛ ጋር የሸምበቆ አጥር ይታየኛል። አየኸው? በጌታ ስም አዎ፣ ያውና። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ማን ነው ከሽማግሌው ይስሐቅ በኋላ? እኛ ነን። ይስሐቅ አይደለሁም። አንተ ማን ነህ? እኔ እንደራሴው አባድር ነኝ። እንደራሴው አባድር? የንጉሥ እንደራሴ አባድር? እንኳን ደህና መጣ ልጄ። እኔ አባድር እባላለሁ። እርሷ እህቴ ነች፣ ኤርኒ ትባላለች። እንኳን ደህና መጣችሁ። ለምንድነው እዚህ የመጣችሁት? እንግዶች ነን። እናም ስለጠፋን ነው። ታሙ ወደ ተባለ ቦታ እንዲመሩን ነበር። ለምንድነው ወደ ታሙ መሄድ የፈለከው? አንተ ታላቁ እንደራሴ? በዛ ስላለችው ድንግሏ ሰማሰምተን ነው የምትጠራው። ሙራኤል? በትክክል። ምንድነው ከእርሷ ማግኘት የፈለጋችሁት? በእርሷ ለመባረክ ነው። የእርሷን በረከት? ክርስቲያኖች ናችሁ? አዎ። ኑ ግቡ። እዚህ ትንሿ መንደሬ ውስጥ ረፉ።
ምንም እንኳን እናንተን ባይመጥናችሁ ከዛም ወደ ታሙህ መንደር እመራችኋለሁ። ግቡ ግቡ። እንኳን ደህና መጣችሁ፣ እንኳን ደህና መጣችሁ። አንተ እንደራሴ ማን ነው የክርስቶስ ሙሽራ ስለሆነችው ስለ ቅድስት ሙራኤል ታሪክ የነገረ? በእርግጥ ይስሐቅ ነው፣ ሌላ ማንም አይደለም ስለሷ ታሪክ የነገረኝ። ስለ እርሷ ስምና ቅድስና ላውቅ ችያለሁ። ስለ እርሷ ታሪክ እንድነግር ትፈልጋለህ? የምመኘው ነገር ነው። ስለ እርሷ ታሪክ እነግርሃለሁ። እዚህ በናይል በስተምዕራብ በኩል በአንድ ምስኪን ቤት ውስጥ በ291 ዓመተ ምህረት ሰማዕታችን ተወለደች። ቅድስት ሙራኤል አባቷ አባ ዮሐንስ የሚባል ካህን ነበር። እናቷም ጻድቅ ኢላሪያ ነበረች። ነቲመን አለዎ እዝጊዩ ዘለዎ ክባሃል ሰሚዐ ምሳይ ከም ዘለኻ ብቓላ ዘይኮነስ ብዓይነ ይርእየ ብተምሳል ግብርኻ ምስልኻ ኣብ ዙርያይ ከቢቡኒ ነብር መንፈስካን ሓይልኻን ብእምነት ሰኒቐ ማዕበል ባሕሪ ሰግር ኣይገደፍካንን ኣምላኸይ ገዝካ ኣይከወልካን ንሳይኻ ኩሉ ካባይ ኣይረሓካን ኣት ህይወተይ ኣብቲ ጉዕዞ ህይወት ስቕታ ከም ጽላሎት ደድሕረይ ክመጽእ ሰላም ርሒቑኒ ተደሚሙ ልበይ ምፍጣረይ ክጸልእ ብሃንደበት መጺኡ ድምፀይ ከይስምዐ ማዕጾኡ መናሕዩ ደበስ ኮይኑ ቃሉ ተስፋይ ዘሐደሰ ድሕነተይ ተመኑ ኣይገደፍካንን ኣምላኸይ ገዝካ ኣይከወልካን ምሳይኻ ኩሉ ካባይ ኣይረሓካን ኣት ህይወተይ ነፍሰይ ነይሰኣነት ኣብ ሕቑፉ ዘሙቓ ዝሓልየላ ኣብሊጹ ባዲመ ኸይተርፍ ካብ ምልኣቱ ጸጋ ኣብ ውሽጠይ ኣስሪጡ ኣምላኸይ መድሕነይ ኣይገድፈንን በይነይ ምሳይ ኣሎ ኩሉ ካብ በላዒ ብልዒ ካብቲ ሓያል ጥዑም ዘውፅእ ንሓይልሁ ኣይገደፍካንን ኣምላኸይ ገዝካ ኣይከወልካን ምሳይኻ